ጤና ይስጥልኝ እንዴት ናችሁ? ኩማ መርጋው ነኝ የህብረተሰብ ጤና ሳይንስ ስፔሻሊስት። እንግዲህ ሰሞኑን እንደምታዩት የጤና ባለሙያዎች ሁሉንም ጤና ባለሙያዎች ማለት ሐኪሞች የተለያዩ ስፔሻሊቲ እና ሰብ ስፔሻሊቲ ደረጃ ያሉት ጤና መኮንኖች፣ ነርሶች፣ አኔስቴዥያዎች፣ ፋርማሲስቶች፣ ሚድዋይፍ፣ ኢንቫይሮንሜንታል ሄልዝ፣ ሌሎችም ላቦራቶሪም ጭምር ሌሎችም ጤና ሴክተር ውስጥ የሚሰሩ ጤና ባለሙያዎች የተለያዩ ጥያቄዎች ሲያነሱ ነበረ። ያ ማለት በአገር አቀፍ ደረጃ ፕሪ ስትራይክ እና ኦር ፓርሻል ስትራይክ እና ፉል ስትራይክ በማለት ሶስት ቦታ ከፍሎ ሲሄዱበት የነበረ ይታያል ኦር ይታወቃል። በመሆኑም እንግዲህ ጥያቄዎቹ ምንድን ናቸው የሚለውን ወደ 12 የሚያክሉ ጥያቄዎችን በመጻፍ ለሚመለከቱ አካላት በደብዳቤ መልክ አስገብቷል ማለት ነው። ይሁን እንጂ እዚህ በሶሻል ሚዲያዎችም በሌላም በመንግስት ሚዲያዎችም ጭምር የሚነዛው ወሬ ግን ቀጥታ ደሞዝ ጋር ብቻ የተገናኘ ስለሆነ ያንንም ደግሞ ምንም ወደ ፖለቲካ ቀይሮ ወይ ደግሞ ወደ ፖለቲካ አጀንዳ ቀይረው ጥያቄውን ለማድበስበስ ወይ ደግሞ ጥያቄውን እውቅና በማሳጣት ላለመመለስ የሚደረጉ ጥረት ይታያል ማለት ነው። ይሁን እንጂ 12 ጥያቄዎች ግልጽ የሆኑ ጥያቄዎች ተቀምጦ እያለ ለምን ሰዎቹ የአንደኛውን የደሞዙ ብቻ ላይ ፎከስ እንዳደረጉ ግልጽ አይደለም ማለት ነው። ስለዚህ ብዙዎቻችሁ ምንድነው ይሄ ጥያቄ አንድ በአንድ 12ቱ ጥያቄዎች ወይ ደግሞ በግልጽ በሆነ መንገድ ጥያቄዎቹ ከፖለቲካ የጸዱና የጤና ሴክተሩንም አልፎም ለጤና ባለሙያዎች በቂ ወይ ደግሞ ጥሩ ኢኔሴንስ ቤዚክ የሆነ ህይወት መሰረታዊ ኑሮ የሚመሩበትን የሚያስችል ጥያቄ ነው ማለት ነው። ስለዚህ እነዛ 12 ጥያቄዎች እንግዲህ ዋናዎቹ የሚከተሉትን አቀርባለሁ ማለት ነው። አንደኛው ምንድነው እንግዲህ በኢትዮጵያ በኢኮኖሚ ያንሳሉ የምንላቸው እንግዲህ የአፍሪካ ሀገራት በደሞዝ አከፋፈል ለጤና ባለሙያዎች በሚከፍሉት ደሞዝ በምንም መልኩ አይገናኙም ማለት ነው። ሌሎቹ በጣም በብዙ ፐርሰንት የሚበልጡ ናቸው ማለት ነው። በእድገታቸው ከኛ በታች የሆኑ ሀገራት ግን ለጤና ባለሙያዎች ጥሩ ደሞዝ የሚከፍሉበት ሁኔታ ነው የሚታየው ማለት ነው። ስለዚህ ምንድነው አንደኛው የደሞዝ ጭማሪ ነው። እንግዲህ በዚህ በተጠየቀው መሰረት ምንድነው ከሌሎች ሀገራት ተሞክሮ በመውሰድ ከአፍሪካ ሀገራትም ከኢትዮጵያ ጋር ተመሳሳይ የኢኮኖሚ ደረጃ ላይ ያሉ ሀገራት ጋር በዛውም ደግሞ የዓለም ጤና ድርጅት በሚያስቀምጠው ምክረ ሀሳብ መሰረትም የስራ ሰዓቶችንም በማሳነስ ሁለተኛ ደግሞ ምንድነው ደሞዝ ጭማሪ በማድረግ እንግዲህ የስራ ሰዓቱ የደብሊውኤችኦ ወይ ደግሞ የዓለም ጤና ድርጅት የሚያስቀምጠው ምክረ ሀሳብ ምንድነው 45 ሰዓት በሳምንት ወይ አንድ ሳምንት ውስጥ አንድ ጤና ባለሙያ 45 ሰዓት ብቻ መስራት አለበት የሚል ህግ ስላለ በዛም እንዲሰሩ ከዛ ውጪ ደግሞ ከዛ ተርፎ ከ45 ሰዓት በላይ የሚሰሩ ከሆነ ምንድነው ተመጣጣኝ የትርፍ ሰዓት ክፍያ እንዲደረግ ነው። በሌላ አንፃር ምንድነው ደሞዙ ምንድነው የጤና ባለሙያ ደሞዝ ዝቅተኛ የጤና ባለሙያ ደሞዝ $1000 በታች መሆን የለበትም የሚል ሀሳብ ነው። ስለዚህ አንደኛው የደሞዝ ጥያቄ ነው። ደሞዝ ጥያቄውም ዓለም ላይ ካሉት ሀገራት አልፎ ተርፎም ደግሞ ከኛ ጋር በኢኮኖሚ ደረጃ የምንመጣጠን ከአፍሪካ ሀገራትም ይሁን የሳውዝ ኢስት ኤዥያ እና የላቲን አሜሪካዎች ከኛ ሀገር ጋር ትንሽ የሚቀራረቡ ወይ ደግሞ ሰርድ ወርልድ ካንትሪ የሚባሉት ጋር ተወዳድሮ እንዲከፈለን የሚል ጥያቄ ነው። ሁለተኛው ምንድነው እንግዲህ የጤና ባለሙያዎች ራሳቸው መድኃኒት ላልተገኘላቸው በጣም ለብዙ በሽታዎች በንክኪም በደምም በተለያዩ ነገሮች በሳል ሊሆን ይችላል የሚተላለፉ በሽታዎች ተጋላጭ ናቸው። እንግዲህ ኦፍ ኮርስ ሰውን ለማከም ሲባል በርብርብ አንድን ታካሚ በሚያክሙበት ጊዜ ለተለያዩ መድኃኒት ላልተገኘላቸው በሽታዎች የመጋለጥ እድላቸው ሰፊ ነው። ስለዚህ ለነዚህ አይነት በሽታዎች የተጋለጡ ስለሆነ አንደኛው ተገቢው የሆነው የቤት ክራይ የተጋላጭነት ወይ ደግሞ የሪስክ እንዲሁም የማበረታቻ አበል እንዲከፈል ነው ሁለተኛው ጥያቄ ማለት ነው። ይሄ ማለት ደግሞ ከዚህ በፊት ለነዛ አይነት በሽታዎች የተጋለጡ የጤና ባለሙያዎች ካሉ እነሱ ምንድነው ትኩረት ተሰጥቷቸው ተጨማሪ ካሳ እንዲሰጣቸው ነው ማለት ነው ጥያቄ። ስለዚህ እንግዲህ ሌሎች የሴክተሮች ወይ ደግሞ ሌላው ሴክተር ወይ ሚኒስቴር መስሪያ ቤቶች
ካላቸው የአሰራር ጋር በመተባበር ወይ ደግሞ ከነሱ ጋር ምንድነው ልምድ በመቅሰም ወይ በመውሰድ እነዚህን እንግዲህ የቤት ኪራይን የተጋላጭነትና እንዲሁም ሌሎች የመበረታቻ ክፍያዎች ወይ ደግሞ አበሎች እንዲሰጥ ነው። ሶስተኛው የጤና ባለሙያ እንደማንኛውም የመንግስት ሰራተኛ በመታወቂያው እንግዲህ ሶስተኛው ምንድነው የትራንስፖርት አገልግሎት ነው። እንደሚታወቁት ሌሎቹ የመንግስት ሰራተኞች ምንድነው በመታወቂያቸው ብቻ የመንግስት ትራንስፖርትን ወይ ደግሞ የህዝብ ትራንስፖርት ፐብሊክ ትራንስፖርትን በነፃ ጊዜያቸውም ተቆጥበው በነፃ ይገለገላሉ ማለት ነው። ግን የጤና ባለሙያ እንደዛ አይደለም። እንደ ሌሎቹ እንደ ሌላው ሰው ነው ተሰልፎ ብሩን ከፍሎ ሰልፍ ጠብቆ ወደ ሕክምና ማስጫ ታቢያው የሚሄደው። ስለዚህ ሶስተኛው ምንድነው የትራንስፖርት አገልግሎት በመታወቂያ ብቻ አንድ ጤና ባለሙያ በመታወቂያ ብቻ ወይ ደግሞ በሙያው መሰረት በሚሰራበት መስሪያ ቤት በተሰጠው የመስሪያ ቤት መታወቂያ በመጠቀም የህዝብ ትራንስፖርትን በነፃ እንዲገለገል ነው ማለት ነው። ሶስተኛው ጥያቄ። አራተኛው ምንድነው የትርፍ ሰዓት አከፋፈልን እንግዲህ ህግ ማውጣት። አሁን ላይ ትርፍ ሰዓት አከፋፈል ላይ ህግ የለም። ሌሎቹ በሌላው መልክ ይሰራሉ፣ ሌሎቹ በሌላ መልክ ይሰራሉ። ስለዚህ በሁሉም ተቋማት ወይ ደግሞ ኢትዮጵያ ውስጥ ያሉ የጤና መስጫ ተቋማት ሁሉም በተመሳሳይ እንደሚሰሩበት አንድ ወጥ የሆነ ህግ ይውጣና በዛ መልኩ ይከፈል ነው። ሌላኛው ደግሞ ምንድነው ጊዜውን ጠብቆ አለመክፈል ነው። በጣም ብዙ የሚታየው እኔ አንድ ጓደኛ የዚህ ሸገር ላይ የሚሰራ ፋርማሲስት ጓደኛ አለኝ። ለ6 ወር ያልተከፈለን አለ ብሎ ነግሮኛል። ደቡብ ኢትዮጵያ ክልል ኦልሞስት ለአንድ አመት ወደ 300 ለሚያክሉ ጤና ባለሙያዎች የትርፍ ሰዓት ክፍያ ሳይከፈላቸው እስካሁን እንዳለ ነው በፍርድ ቤትም ክስ ላይ ያሉት ማለት ነው። ስለዚህ ትርፍ ሰዓት ክፍያ በሁሉም ጤና ተቋማት ላይ ህግን መሰረት አድርጎ በተመሳሳይ እንዲሰራና ጊዜውን ጠብቆ እንዲከፈል ነው። ሌላኛው አራተኛው ጥያቄ ማለት ነው። ሌላ ደግሞ ምንድነው ከዘግይቶ የሚከፈሉ ወይ ደግሞ የሚያዘገዩ ኃላፊዎች ወይ ደግሞ የጤና ተቋማት ላይ ምንድነው እርምጃ ተወስዶ ወቅጣት ካሳውን ጭምር እንዲከፍሉ ነው ጥያቄው አራተኛው። አምስተኛው ምንድነው እንግዲህ ሰሞኑን በጣም ሰዎች የጤና ባለሙያዎችን ለማጥላላት የሚያደርጉት ነገር ምንድነው? አንደኛው የቃል ኪዳን ወይ ሂፖክራቲክ ኦዝ ጤና ባለሙያዎች የገቡት የሕክምና ቃል ኪዳን እንግዲህ መሰረታዊ ፍላጎቶቻችንን ሳናሟላ እንድናገለግሉላ ነው የሚደነግገው የሚያስገድደው። ምክንያቱም ራሴ አልበላው እኔ ምግብ አልበላውምና አላክምም እየሞተ ያለው ፔሸንት አላክምም ማለት ስለማይቻል ያንን ምክንያት በማድረግ ምንድነው የትም አይሄዱ በሚለው ባለሙያው ላይ መብቱን እየጣሱ የሰራበትንም ዋጋ እንዳይጠይቅ በማሰር በማሰቃየት አልፎ ተርፎም በማሸማቀቅና በማስፈራራት ከህግ አግባብ ውጪ በሆነ መልኩ ባለሙያዎችን ለእንግልት የሚያደርጉ ሰዎችን ወይ ደግሞ የሚዳርጉ ሰዎችን መንግስት ምርመራ አድርጎ እነዛን ኃላፊዎች በህግ አግባብ እንዲቀጣና እንደዛ አይነት ችግሮች ስቃይ የደረሰባቸውን ባለሙያዎች ደግሞ ካሳ እንዲከፈላቸው ነው ሌላኛው ጥያቄ። ምክንያቱም በጣም ሁሉም ሙያዎች እንግዲህ በጣም ክብር አላቸው፣ የራሳቸው የሆነ ኢቲክስ አላቸው። ግን የጤና ኢቲክስ ወይ ደግሞ የጤና ፕሮፌሽናል ኢቲክስ በጣም ዲሲፕሊን በጣም ትዕግስትን የሚሰጥ ወይ ደግሞ የሚያጎናጽፍ ሙያ በመሆኑ ሰዎች ደሞዝ ሳይከፈላቸው የትርፍ ሰዓት ሳይከፈላቸው እንኳን እስከ 3 ወር እስከ 6 ወር ኢቭን እስከ 1 አመትም አሁን አይደር ሆስፒታል መቀሌ ትግራይ ክልል ያለው አይደር ሆስፒታል ለ1 አመት ሬጉላር ደሞዝ ሳይከፈላቸው ሲሰሩ የነበሩት ነው። ስለዚህ በጤና ባለሙያ ምንድነው ሳይከፈለው እንኳን ያገለገለ ያንን የሚያደርገው ምንድነው ፕሮፌሽናል ኢቲክሱ ስለሆነ ያንን ተገን በማድረግ አንዳንድ ኃላፊዎች ቢጠይቁ ወይ ደግሞ ደሞዛችን ይከፈልን ብሎ በመጠየቃቸው ብቻ የሚታሰሩ የሚሸማቀቁ ኢቭን ወደ መደብደብና ወደ ሌላ ለከፋ ጉዳት የሚዳረጉ ስላሉ እነዛን የሚያደርጉ የመንግስት ኃላፊዎች ወይ ደግሞ የመንግስት ተሿሚዎችን ምርመራ አድርጎ ህጋዊ እርምጃ እንዲወሰድባቸው ነው አምስተኛው ጥያቄ። ስድስተኛው ምንድነው እንግዲህ የጤና ባለሙያዎች እንግዲህ ሚኒመም 4 አመት ነው ሲማሩ የነበረው፣ አሁን ሚኒመም 5 አመት ነው። ይሄን ሁሉ ሲማሩ ምንድነው ፕራክቲካል ላይ ብዙ ነገር ምግብም ይሁን
ፕራክቲካል ላይ የሚያጠፉትን ምንድነው መንግስት በጣም ብዙ ወጪ በማውጣት ነው ይሄንን የጤና ባለሙያዎችን ምንድነው ፕሮዲዩስ የሚያደርገው ወይ ደግሞ ምንድነው ለሀገሪቷ ይጠቅማሉ በሚለው ነው መንግስት ንብረት አፍስሶ እነዚህ ጤና ባለሙያዎች የሚያስተምረው። ስለዚህ ሀገሪቱ ብዙ ሀብት ያፈሰሰችበት የጤና ባለሙያ በጤና መቃወስ ብዙ ጊዜ በጤና መቃወስ ምክንያት ራሱን ማሳከም ባለመቻሉ ምንድነው ብዙ ጊዜ ሐኪሞችን እናጣለን፣ ሐኪሞች ይሞቱብናል። እንግዲህ ይሄንን ምንድነው እቺ ሀገር እንደዚህ ለፍታ አስተምራ ሳትጠቀምበት ወይ ደግሞ ህብረተሰቡን ሳያገለግሉ ማጣት ስለሌለብን ምንድነው መስሪያ ቤቱ ከሌሎች እንግዲህ ጤና ሚኒስቴር ማለት ነው ከሌሎች ሚኒስቴር መስሪያ ቤቶች ጋር ልምድ በመቅሰም ለሁሉ የጤና ባለሙያ በሚባል ደረጃ ኢቭን ቤተሰቦቻቸውም ጭምር ልጅ ባለቤቱንም ወይ ወንድ ከሆነ ባለቤት ሴት ከሆነች ባለቤቷን ጭምር በመንግስት በሁሉም መንግስት ሕክምና መስጫ ጣቢያዎች አልፎ ተርፎም በግልም እንዲታከሙ የጤና መድን እንዲሰጣቸው ነው ሌላኛው ጥያቄ። ይሄም መሰረታዊ ጥያቄ ጤና መድን እንግዲህ እንደምታስታውሱት ብዙ ሐኪሞች ይታመማሉ። እዚህ ሀገርም ይሁን ከዚህ ሀገር ውጪም ሄዶ ሲታከሙ ምንድነው ውጪ ወጥቶ ለምኖ ነው ብር ሰብስቦ የሚያሳክሙ። ስለዚህ ራሱን ማሳከም ባለመቻል ስለዚህ ምንድነው ይሄንን ሀገር ውስጥ ነፃ ሕክምና እንዲያገኝ የሄልዝ ኢንሹራንስ መንግስት ለጤና ባለሙያዎች ማዘጋጀት ህግ ማውጣት መቻል አለበት ነው። ለውጪ ግን የሚሆን ከሆነ ደግሞ ምንድነው ቢያንስ ግማሹን ችሎ ግማሹን ራሱን ችሎ እንዲታከም ማድረግ መቻል አለበት ነው። ምክንያቱም በግፍ አስተምሮ ሲታመሙ ደግሞ ሜዳ ላይ የሚጥላቸው ከሆነ የሀገሪቷም ክሳራ ነው። ይሄ 76ኛው ጥያቄ ነው። 7ኛው ጥያቄ ምንድነው እንግዲህ የመኖሪያ ቤት ጥያቄ ነው። እንግዲህ የጤና ባለሙያዎች በጣም 85% የሚያክሉት ቤት ኪራይ ውስጥ ነው የሚኖሩት። መኖሪያ ቤት አክቹአሊ እነሱ ብቻ ሳይሆን አጠቃላይ የመኖሪያ ቤት እጦት እንደ ሀገርም አለ። ግን የጤና ባለሙያዎች ደግሞ ይከፋ ነው። እንግዲህ አንገት ከሚያስደፋ የድህነት አረንቋ ውስጥ ነው ያለው ጤና ባለሙያው ሌሎችም የሲቪል ሰርቫንት ጭምር ማለት ነው። አሁን ስለ ጤና ባለሙያዎች ስለምናወራ ነው እንጂ። ስለዚህ ከነዚህ ድህነት ኑሮ እንዲላቀቅ በሚሰሩበት አካባቢ የቤት ወይም ደግሞ የማህበር መስሪያ ቦታ ተጠቃሚ እንዲሆኑ ማድረግ ምንድነው አደራጅቶ በቀደም የኦሮሚያ ጤና ቢሮ ይሄንን የኦሮሚያ ክልላዊ ብሔራዊ መንግስት ይሄንን አቅጣጫ ሰጥቷል ለሁሉም ዞኖች ለሁሉም ከተሞች። ግን ይሄ ተግባራዊ እንዲሆን ምንድነው ፑሽ ማድረግ ነው ወደ ተግባራዊነቱ። ለይስሙላ ብቻ ቃል መግባት ደብዳቤ መጻፍ ዋጋ ስለሌለው ምንድነው ፕራክቲካል የሆነ የመኖሪያ ቤት ወይ ደግሞ የቤት መስሪያ መሬት በመንግስት በኩል ባሉበት አካባቢ ተደራጅቶ እንዲያገኙ እድሎችን ማመቻቸት መቻል አለበት። 8ኛው ምንድነው እንግዲህ መስሪያ ቤቱ በስራ ቦታችን ላይ ሰላማዊ ማስተጋብር እና ደህንነቱ የጠበቀ የመማር ማስተማር ሂደቱ እንዲሁም የስራ አካባቢ እንዲፈጠር በምንም መልኩ አግባብነት የሌለውን የጤና ባለሙያዎች ሞትንም አምርሮ እንዲታገል መመሪያ እንዲያስወጣ ተፈጻሚነቱንም እንዲከታተልን እንጠይቃለን። ይሄ ምንድነው ሐኪሞች ያለምንም ከልካይ እንደፈለጉ ይታሰራሉ፣ እንደፈለጉ ይደበደባሉ፣ እንደፈለጉ ሊገደሉ ይችላሉ። እንግዲህ ብዙ ጊዜ አስታውሳለሁ እዚህም ቦሌ አትላስ ላይ መንገድ ላይ የተገደለ አንድ ሐኪም አለ። እዚህ አማራ ክልል ደግሞ ሰብ ስፔሻሊስት ደረጃ ያለው አንድ ሐኪም በቅርብ ጊዜ እንደተገደለ እናያለን። ስለዚህ ምንድነው የጤና ባለሙያዎችን ደህንነት የሚያስጠብቅ መመሪያ ማስወጣት መመሪያውን ደግሞ ምንድነው ተፈጻሚነቱንም በደንብ መከታተል ነው ማለት ነው። በጣም አንድ ትልቁ ጥያቄ ሌላኛው ይሄ ነው ማለት ነው። ሌላኛው ምንድነው 9ኛው እንግዲህ የሕክምና እውቀቱም ሆነ ሙያው የሌላቸው የሚዲያ ሰዎች በተለይ የስም ማጥፋት ኩላሊቶችን ይሸጣሉ፣ ሕክምና ሲተት እንደዚህ ያደርጋሉ በማለት የጤና ባለሙያዎችን በማያውቁት ምንም እውቀት ስለ ጤና ምንም እውቀት የሌላቸው ሰዎች ነው እንኳን የሌላቸው ሰዎች ምንም ያላነበቡ ሰዎች የጤና ባለሙያዎችን ስም ሲያጠለሹ ህብረተሰቡ የጤና ባለሙያዎች ላይ እምነት እንዳይኖረው እያደረጉ ስለሆነ እንደዛ አይነት መረጃዎችን ወይ ደግሞ ምንም ማስረጃ የሌላቸውን ተረት የሚያወሩትን የሚያሰራጩትን ሚዲያም ሆነ ግለሰቦችን መንግስት መርምሮ
ህጋዊ እርምጃ እንዲወሰድ ነው ጥያቄ። 9ኛ ጥያቄ። 10ኛ ምንድን ነው እንግዲህ ዓለም አቀፍ የህክምና ወይ ደግሞ የጤና ፈተናዎች አሉ። ለምሳሌ እንደነ USMLE ኤግዛም ሴንተር፣ ኒክሌክስ ኤግዛም እና ሌሎችም ዓለም አቀፍ የፈተና ጣቢያዎችን ኢትዮጵያ ውስጥ ለመክፈት የዛሬ 9 ዓመት ቃል የተገባ ነበር። ስቲል ግን ተግባራዊ አልሆነም። ሰዎች ጤና ባለሙያዎች እዚህ ወይ ኬንያ ወይ ዱባይ ሄዶ ነው የሚፈተኑት USMLE። ስለዚህ እኛ ሀገር ላይ የፈተና ሴንተሩን አድርጎ ምንድነው ሰዎች ተፈትኖ ወደ ተሻለ ኑሮ ለማድረግ እንዲመቻቸው ማድረግ መቻል አለበት ነው። ሌሎች ሀገር እንዳለ እዚህ ኬንያ አላቸው፣ እኛ ሀገር ግን የለም። ይሄኛው ነው ኤግዛም ሴንተሮች እንዲከፈቱ። 11ኛው ምንድን ነው እንግዲህ በሁሉም ጤና ተቋማት ላይ የሚታየው የአመራር ምርጫ። ይሄ አንደኛው በጣም ትልቁ ችግር ይሄ ነው። የጤና ሴክተሩ ኃላፊዎች በሹመት ነው፣ ፖለቲካል አፖይንትመንት እንጂ በምርጫ ኦር በእውቀታቸው በውድድር አይደለም። ስለዚህ ሰዎች በፖለቲካ ስለሚመረጡ በአብዛኛውን ጊዜ የሚሰሩት የፖለቲካውን ስራ እንጂ የሕክምና ወይ ደግሞ የጤና ሴክተሩን ስራ አይደለም። ስለዚህ ምንድነው በዚህ በፖለቲካ ስራ ብቻ የጤና ሴክተርን እንግዲህ በመሰረቱ ጤና ሴክተር ፖለቲካል ኢንቮልቭመንት ለፖለቲካል ኮሚትመንት ቢፈልግም ይሄን ናይል ስራው ከፖለቲካ ጋር የሚያገናኝ ነገር አይደለም። የወሬ ሳይሆን ፕራክቲካል የሆነ ነገር ነው። ስለዚህ የጤና ስታተሱን ወይ ደግሞ ህብረተሰቡ ጥራት ያለውን ጤና አገልግሎት እንዲያገኝ በማድረግ ላይ በፖለቲካ ስራ ብቻ የሚሳካ ነገር አይደለም። ስለዚህ በፖለቲካ ሹመኛ ብቻ ወይ ደግሞ በሹመት ብቻ ሲሆን የነበረው የሁሉም ጤና ተቋማት ላይ የአመራር ምርጫ በእውቀትና በውድድር እንዲሆን ሌላኛው ጥያቄ በጣም አስቸጋሪ። ምክንያቱም በውድድር ከሆነ ምን ያህል ቻሌንጅ አድርጎ እንዳደረሰ ስለሚሄድ እንደሚያውቅ በደንብ ጤና ሴክተሩን ይይዛል። በደንብ ፕሮፖዛል አዘጋጅቶ የጤና ሴክተሩን ወደፊት ያራምዳል ማለት ነው። 11ኛ ጥያቄ የመጨረሻው እንግዲህ ጤና ባለሙያው ምንም ያክል የህዝብ አገልጋይ ነው፣ ሲቪል ሰርቫንት ቢሆንም ዘርፉ የህክምና እውቀት ወደሌለው እንግዲህ ብዙ ጊዜ የሲቪል ሰርቪስ ነው የጤና ሴክተር የሚተዳደረው። ግን ሲቪል ሰርቪስ የጤና ምን ያህል እንግዲህ በኋላ ላይ ሌላ ጊዜ በሌላ ቪዲዮ እንመጣለን። ሄልዝ ሴክተር በጣም ሄልዝ ሲስተም ኮምፕሌክስ ሲስተም ነው። ከሌሎቹ ሲስተሞች ከሌሎች ሴክተሮች የጤና ሴክተር በጣም ሰፊ በጣም ኮምፕሌክስ የሆነ ሲስተም ስለሆነ በጣም ሃይ ኮንሴፕቹዋል አንደርስታንዲንግ ነው የሚያስፈልገው፣ ወይ ደግሞ ኮንሴፕቹዋል ፍሬምወርክ፣ ስለ ጤና ኮንሴፕቹዋል ፍሬምወርክ ያስፈልጋል። ሲቪል ሰርቪስ የሚመሩ ሰዎች ደግሞ ከሌላ የሴክተር ስለሆነ የጤና ወይ ደግሞ የህክምና ወይ የጤና እውቀትን ስለሌላቸው በደንብ መገንዘብ ስለማይችሉ የጥልቀቱንም በደንብ መገንዘብ ስለማይችሉ ምንድነው ብዙ ክፍተትን ፈጥሯል ብሎ ይታመናል ማለት ነው። ስለዚህ በቅድሚያ ይሄ ጤና ዘርፍ ከሲቪል ሰርቪስ ስር ወጥቶ ወይ ደግሞ ከሲቪል ሰርቪስ ማዕቀፍ ወጥቶ ሌላ በቦርድ የሚተዳደር ሌላ ተቋም ወይ ደግሞ ይሄንን የሚመራ ቦርድ ተቋቁሞ ኃላፊነቱን እንዲወጣ ይሄንን መስመር እንዲያሲዝ ነው ሌላኛው ጥያቄ። ስለዚህ እነዚህ 12ቱ ጥያቄዎች የጤና ባለሙያዎች የጠየቁት ጥያቄ ነው። እነዚህ እንግዲህ እንደተመለከታችሁት እነዚህ 12ቱ ጥያቄዎች ምንም አይነት የፖለቲካ ኢምፕሊኬሽን ያለው ጥያቄ የለም። አንድም ለጤና ባለሙያዎቹ ጠቃሚ የሆነ ሌላም ደግሞ ለህብረተሰቡ ለጤና ሴክተሩም ጠቃሚ የሆነ ጥያቄ ስለሆነ ይህንን ጥያቄ ወደ ሌላ አቅጣጫ ባይወሰድና እንግዲህ በየደረጃው መልስ ቢሰጥበት። ምክንያቱም ዛሬ ተነስተን ሙሉ ለሙሉ መንግስትም ዛሬ ተነስቶ ሙሉ ለሙሉ 12ቱንም ጥያቄ ላይ መልስ ይችላል። ግን ትክክለኛ የሆነ አቅጣጫ ይሄ ፎልስ ፕሮሚስ ሳይሆን ትክክለኛ የሆነ አቅጣጫ አስቀምጦ የጤና ስርዓቱን ወደ ላቀ ደረጃ እንዲያደርስና ለህብረተሰቡም ጥራት ያለው ጤና አገልግሎት እንዲሰጥ እላለሁ። ስለ አዳመጣችሁን አመሰግናለሁ። እንግዲህ ቪዲዮ ብዙ ሰው ጋር እንዲደርስ ሼር በማድረግ አዲስ የሆናችሁት ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።